አስጨናቂ ሊከላከሉት የማይችል አደገኛ ወረርሽኝ ከሆነ ሰንበትበት ብሏል። በዓለም ላይ ከ600 ሺህ በላይ ሰዎች በዚህ ቫይረስ መጠቃታቸው ተረጋግጧል። ከ30 ሺህ ያላነሰ ሰው ህይወቱ አልፏል። አሁንም ብዙ ቦታ ጭንቀት፣ ስጋት፣ ፍራቻ ይስተዋላል። ይህንን ጭንቀት፣ ፍራቻ ገንዘብ ሊመክተው አልቻለም። እውቀት ሊያቆመው አልቻለም። ሀያል መባል ወይም ብዙ ትንሽ መባል ሊያቆመው አልቻለም። እስካሁን ባለው ልምድ ይህንን ቫይረስ በተቻለ መጠን መቀነስና አደጋውን እንዳይከፋ ለማድረግ የቻሉ ሀገራት በትብብርና በዲሲፕሊን መስራት የቻሉ ሀገራት ብቻ ናቸው። ዲሲፕሊንድ የሆነ ማህበረሰብ ያላቸውና በኢንፎርሜሽን ፍሰት ህዝቡን የየለት ሁኔታውን እያወቀ ራሱን እንዲጠብቅ፣ ሀገሩን እንዲጠብቅ፣ ማህበረሰቡን እንዲጠብቅ ያደረጉ ሀገራት በከፍተኛ ደረጃ ሊደርስባቸው ከሚችል አደጋ ራሳቸውንና ሀገራቸውን መታደግ ችለዋል። በእኛ ሁኔታ ቁጥሩ እየጨመረ መሆኑን የሚያመላክቱ ሪፖርቶች እየወጡ ነው። ዛሬ ጠዋት ኢትዮጵያ ውስጥ በዚህ በሽታ ከመረመርናቸው ከ800 ሰው በላይ እስካሁን ምርመራ ያካሄደ ቢሆንም 23 ሰው ገደማ በዚህ ቫይረስ መጠቃቱ ተረጋግጧል። ከነዚህ ውስጥ 2 ሰው ያገገመ ሲሆን ምንም ሰው እስካሁን የሞተብን የለም። ይሁንና በከተሞች እየታየ ያለው ከንክኪ መራራቅና የሚሰጠው መመሪያ መቀበል አሁንም በሚያረካ ደረጃ ላይ የሚገኝ አይደለም። ብዙዎች ኢትዮጵያ ውስጥ በከፋ ሁኔታ ከተገለጠ አሁን ባለው ዲሲፕሊን እንዴት መከላከል ይቻላል የሚል ስጋት አላቸው። ሁላችሁም እንደምታውቁት የተሻለ ሀብት፣ የተሻለ ሆስፒታል፣ የተሻለ አቅም ያላቸው ሀገራት በቀላሉ አደጋውን መከላከል ስላልቻሉ በእኛ ሁኔታ በእንቅርት ላይ ጆሮ ደግፍ እንዳይሆንብን ማህበረሰቡ ከምንም በላይ የመተባበርና በዲሲፕሊን ራሱን ስሜቱን የመግዛት ይህንን ቫይረስ መከላከያ ብቸኛው መንገድ ራስን ማሸነፍና ርቀትን መጠበቅ፣ ንጽህናን መጠበቅ፣ በተቻለ መጠን ከንክኪ ራስን አርቆ ማስገኘት ስለሆነ ይህንን ሁሉም ዜጋ በከፍተኛ ኃላፊነት ስሜት በመተግበር ኢትዮጵያን ከሚገጥማት አደጋ መከላከል እንድንችል በከፍተኛ ትህትና ለመላው የኢትዮጵያ ሕዝብ በድጋሚ ጥያቄ ማቅረብ ፈልጋለሁ። ይህ እንዳለ ሆኖ በሰሞኑ በገጠመን ፈተና እስካሁን ባለው ልምድ በርካቶች የቁርጥ ቀን ዜጋ ማለት ስለ ብዙዎች ሲባል መስዋዕትነት የሚከፍል ነው የሚለውን ሐሳብ በተግባር አሳይተዋል። መስዋዕትነቱ ጊዜን፣ ዕውቀትን፣ ጉልበትን፣ ገንዘብን ከሁሉም በላይ ራስን መስጠት ሊሆን ይችላል። ሰው ስላለው ወይም ስለተረፈው ብቻ አይሰጥም። መስጠት ለህዝብ መስዋዕት ለመሆን ከመወሰን ቅን ሐሳብ፣ ጀግንነት የተሞላ ሐሳብ የሚመጣ ነው። በዚህ ፈታኝ ወቅት ገንዘባቸውን፣ ቤታቸውን፣ መኪናቸውን፣ ሆቴላቸውን፣ ህንጻቸውን፣ እህላቸውን፣ ያላቸውን ሁሉ የሚሰጡ የቁርጥ ቀን ልጆች ኢትዮጵያ እንዳሏት ማየት ችለናል። በቂና ብቁ መሳሪያዎች ባልተሟሉበት ሁኔታ ከኔ ለወገኔ ብለው ህዝባቸውን ለመታደግ የሚሰው የሕክምና ባለሙያዎች አግኝተናል። ይህ ጊዜ ያልፋል። እናንተ ሁላችሁ ኢትዮጵያውያን ከኮሮና የሚከላከለው ሰራዊት አባላት ናችሁ። ሁላችንም ይህንን ሰራዊት ከተቀላቀልን ኮሮናን ባጭር ጊዜ የከፋ ጉዳት ሳያስከትል ልናሸንፈው እንችላለን። ኮሮናን የማሸነፊያ መንገድ ብቸኛው መንገድ መደመርና ዲሲፕሊንድ መሆኑን ከዓለም በተለይም ከቻይና መማር ተችሏል። የኮሮና ነገር ወደ ታሪክ መዝገብ ቤት ተልኮ ሀገር የጀመረችውን የብልጽግና ጉዞ እንድትቀጥል ሁላችንም ዲሲፕሊን ሆነን የሚነገረንን ማሳሰቢያ ተቀብለን መተግበር ይጠበቅብናል። ይህን ማድረግ ከቻል ትውልድ
እኛን በኩራት የሚያነሳን የዚህ ዘመን ጀግኖች አድርጎ በትምህርት ቤት የሚማርብን ልንሆን እንችላለን። ይህ እንዲሆን ግን መተባበር እና ዲሲፕሊን በጣም ወሳኝ በመሆኑ መላው የኢትዮጵያ ሕዝብ በተቻለ መጠን በሽታውን ባጭር ጊዜ አስቀርተን የጀመርነውን የብልጽግና የእድገት የሰላም ጉዞ ማስቀጠል እንድንችል የበኩላችሁን መወጣት እንድትችሉ ደጋግሜ አደራ ልላችሁ ፈልጋለሁ። ያላችሁን ሁሉ ለሀገራችሁ በመስጠት ለመስዋዕትነት የተሰለፋችሁትን ኢትዮጵያን ሁሉ ሀገራችን ታመሰግናችኋለች። እንድታስብ አእምሮህን፣ እንድትጸና ጉልበትህን፣ እንድትወስን ልቡናህን፣ እንድትፈጽም መንገድህን ፈጣሪ ይጠብቅ። ፈጣሪ በነገር ሁሉ ኢትዮጵያን ሀገራችንን ህዝባችንን ይጠብቅ። ባለን አቅም ሁሉ ተረባርበን የምንሰራ በሚጎለን ደግሞ እሱ የሚበላበት ይሁን። አመሰግናለሁ። kabajamtoota keenya akkuma dhageessan Dr. Abiy Ahmed amsa kana duratti dabarsee tureyyuu har'a ammanni dhibee koronaa vaayirasiitiin qabaman nama 23 ta'anii jiran namni lama garuu fayyaa jira. Egaan hunduu akkuma danda'ametti of eegnu akkuma danda'ametti bootaa namni baay'atirraa of dheeressanii of fageessinitoo dhibee kanarraa of eeguu qabnan sinidha. Egaa kabajamtoota diddaatiif information biraallee ni jira waan ta'eef hunduu information kana yeroo biraa amma isin dabarsutti nagaan jedhamu.